ከዚህ በፊት ተሰምቶኝ የማያውቅ የአበቦች ሽታ ይሰማኝ ጀመር። በጣም መዓዛው የሚያምር የሚጣፍጥ የአበቦች ሽታ። ሙዚቃም ይሰማኛል። የምሰማው ሙዚቃ ግን ሰማያዊ ነበር። ከዚህ በፊት ሰምቼው የማላውቀው በጣም ደስ የሚል ሙዚቃ ሰማ ነበር። ዛሬ በዚህ ቪዲዮ የዚችን እህታችንን ሞታ እግዚአብሔር ወደ ሰማይ ወስዶ ስላሳያት ድንቅ ነገርና ስለገባት አስደናቂ የሰማይ ምስጢር በዚህ ቪዲዮ አብረን እናያለን። ይህንን ቪዲዮ ስትመለከቱ አምናለሁ እግዚአብሔር መንፈሳዊ አይኖቻችሁንና መንፈሳዊ ዓለሞቻችሁን ይከፍታል። ሌሎች መገለጦች ወደ እናንተ ሕይወት በዚህ ቪዲዮ አማካኝነት መምጣት ይጀምራሉ። ይህንን ቪዲዮ እስከ መጨረሻው ተመልከቱ። አምናለሁ እግዚአብሔር የሚናገራችሁ የሚያሳያችሁ ነገር አለ። ቪዲዮን ላይክ በማድረግ ጀምሩ። ተባረኩ። አይኖቼ ሲከፈቱ የት እንዳለሁ ወዲያው አወቅኩ። በሰማይ ነበርኩ። ከዛ በፊት ግን በአንድ ክፍል ውስጥ ተኝቼ ድንገት በሕክምና ሰራተኞች አጠገብ ሆኜ ራሴን አየዋለሁ። በሕክምና ምክንያት ወደ ሆስፒታል ገብቼ ነበር። በታመምኩበት ሕመም ምክንያት ወደዚህ ሆስፒታል ከገባው በኋላ በሕክምና ሁኔታ ውስጥ ሕይወቴ ሊያልፍ ቻለ። ነገር ግን ሕይወቴ ሲያልፍ ሕይወቴ ማለፉን ለዶክተሮቹ በዛ ስፍራ ያሉት ሰዎች ይመለከቱ ነበር። እኔ ግን ሞቼ የነበርኩ አይመስለኝም። እንደውም ከዚህ ጊዜ በፊት ከነበረው በላይ ሕያው ነበርኩ። እኔ ከሰውነቴ በላይ ነበርኩ። ከሰውነቴ ውስጥ ወጥቼ ከላይ ሆኜ ሁሉን ነገር መመልከት ችዬ ነበር። ሰውነቴ በኦፕራሲዮን አልጋው ላይ ተኝቶ አየው ነበር። ሁሉንም እመለከት ነበር። ነርሶቹ በዙሪያዬ ቆመው በጣም በመጫጫህና በመሯሯጥ የልብ መጫን ወይም ቸስት ኮምፕሬሽን ሲያደርጉ አየው። ለነሱ እንደ ሞትኩኝ ይታያቸዋል፣ ወይም ልሞት እየተቃረቡ ነፍሴ ከውስጤ እንደወጣች አውቀው ነበር። ለነሱ መሞት ማብቃት መጥፋት ነው። ለኔ ግን ሕያውነት ነበር። ምክንያቱም ሕያው ነበርኩ። አያቸው ነበር፣ ሰማቸው ነበር። በድንገትም ከዚህ በፊት ሸቶኝ የማያውቅ ታላቅ የሆነ የሚያምር መዓዛ ያለው የአበቦች ሽታ ወደኔ ይመጣ ነበር። ከዚህ በፊት አሽትቸው የማላቀው የአበቦች መዓዛ በጣም ደስ በሚል ሁኔታ ይሰማኝ ነበር። እናም ከፍተኛ የሆነ ዜማ ሰማ ነበር። ይሄ የሙዚቃ ዜማ ምድራዊ አልነበረም፣ ሰማያዊ ነበረ። ይህንን ሙዚቃ ስሰማ ልቤ ውስጥ እንደ ወንዝ ይፈስ ነበር። አበቦች ክፍሌ ውስጥ የሉም፣ ነገር ግን የአበቦች ሽታ ይሰሙኝ ነበር። ለ11 ደቂቃ በሐኪሞቹ እይታ ሞቼ ነበር፣ በሕይወት የለውም ነበር። ከዚያም በዙሪያዬ ያለውን ውበት መመልከት ጀመርኩ። በድንገት በዙሪያዬ ዛፎች፣ ሳሮች፣ በጣም የተለያዩ ሰማያዊ ነገሮች ከሙዚቃው ጋር እኩል እየተንቀሳቀሱ እመለከት ነበር። ሰማይ ነበርኩ ለካ። በዚህ ስፍራ ወይም ሰማያዊ በዚህ በሆነው ቦታ ሁሉም ነገር ይንቀሳቀሳል፣ ሕይወት ነበራቸው። ከሙዚቃው ዜማ ፍሰት ጋር ዛፎቹ አብረው ወዲያ ወዲህ እያሉ ይወዛወዙ ነበር። ሳሮቹም ከሙዚቃው ጋር አብረው ይንቀሳቀሱ ነበር።
ለካስ በሰማይ ሁሉም ነገር እግዚአብሔርን ያመልካል። ዋው! እንዴት ድንቅ ነገር ነው! ሰማይ እንዴት እንደሚመስል በቃላት ማብራራት አልችልም። ከምናስበው በላይ ነው። በላይ ነው። በጣም ያምራል። በጣም ደስ ይላል። ሰማይ በነበርኩበት ሰዓት በድንገት ያልጠበቅኩትን ነገር አየሁ። እናቴን ከፊት ለፊት ቆማ አየኋት። እናቴን አይቼ በመደንገጥና በመፍዘዝ ውስጥ ሆኜ አባቴንም ደግሜ አየሁት። እህቴንም አየኋት። ቤተሰቦቼን አየሁ። በጣም ደስ አለኝ እነሱን በማየቴ። እያየኋቸው ደግሞ ሌሎችን የቀድሞ ቅዱሳንን እመለከት ጀመር። ጳውሎስን አየሁት። ዮሐንስን አየሁት። ቤተሰቦቼንና የቀድሞ ቅዱሳንን እያየኋቸው አንድ ነገር በጣም አስገረመኝ። አላረጁም ነበረ። አልታመሙም ነበር። መነጽር አላደረጉም ነበር። እንደ 30 ዓመት ዕድሜ ያሉ ወጣቶች ይመስሉ ነበር። በጣም አስደናቂ ነገር ነው። ለዚህ ነው መጽሐፍ ቅዱስ እንደታወቅን እናውቃለን የሚለው። ያየኋቸው በአዲስ ክብር አካላቸው ነበር። አውቄያቸው ነበር። በጣም አምሮባቸዋል። በጣም ደስ የሚሉ ሰዎች ሆነዋል። ነገር ግን ከእናቴና ከአባቴ ጀርባ እጅግ የሚያበራ ብርሃን ነበር። በጣም የሚያምር ደግሞ የሚያበራ ብርሃን ነበር። በቀጥታ ማየት አልቻልኩም ነበር። ነገር ግን የሰማያዊው አባቴ መሆኑን አውቄ ነበር። ከዚያም አንድ ሕፃን ልጅ አየሁኝ። ማን እንደሆነ አልገባኝም ነበር። እናም ይህንን ልጅ እያየሁኝ የማን ልጅ ነው? ማን ነው? በሚል ሐሳብ ውስጥ ነበርኩ። እናም ከሰማያዊው አባቴ ድምፅ ሰማሁ። ያልጠበቅኩትና ያልገመትኩት ድምፅ ነበር። ልጅሽ ነው የሚል ድምፅ ሰማሁ። በጣም ደነገጥኩ። እኔ 5 ወር ከግማሽ እርግዝና ላይ ሳለው ያጣሁት ልጄ ነበር ለካ። በዛ ጊዜ ያዘንኩትን ሐዘን አስታውሳለሁ። ልጁ በሆዴ ውስጥ እያለ ነበር በ5 ወሩ ያረፈው። ወንድ ልጅ እንደነበረ ሐኪሞቹ ነግረውኝ ነበር። አሁን ይህንን ሕፃን እዚህ ሰማይ ማየት እንዴት አይነት አስደናቂ ነገር ነው! ሕፃኑን በሰማይ እያየሁት እግዚአብሔርን ጠየቅኩት። ይህ እንዴት ሊሆን ይችላል? እንዴት እንደዚህ ሆነ? በማለት ጠየቅኩ። እርሱም እንዲህ በማለት መለሰልኝ። በእኔ ውስጥ ያድጋሉ። በእኔ ውስጥና በዚህ ስፍራ ጊዜ የለም፣ ሰዓት የለም፣ ዘላለም ብቻ ነው አለኝ። ሰዎች ተስፋን ይፈልጋሉ። ከዚህ ሕይወት በኋላ ግን ተስፋ ምን እንደሆነ ማወቅ ጀመርኩ። ከሁሉም ነገር የተሻለ ስፍራና በጣም አስደናቂ የሆነ ቦታ ይህ ነው። ታላቅም ተስፋ እዚህ መምጣትና ይህ ነው። ከዛም እግዚአብሔር አንድ ነገር አዘዘኝ። አሁን ወደ እርሱ የመምጣት እድልን አግኝቻለሁ። ስለዚህም እንደዚህ በማለት አንድ ነገር ተናገረኝ። በስሜ ውስጥ ያለውን ስልጣን መጠቀም ጀምሪ። በስሜ ውስጥ ያለውን ስልጣን መጠቀም ጀምሪ አለኝ። በዚህ ስም ምክንያት
ብዙዎች እንዲያመልጡ ወደዚህ ስፍራ እንዲመጡ ማድረግ ትችያለሽ። ስሜን ሂደሽ ንገሪያቸው አለኝ። ኢየሱስ በመጽሐፍ ቅዱስ እንዲህ ባልሆነ ነግሬያችሁ ነበር፣ ስፍራን ላዘጋጅላችሁ እሄዳለሁ ብሏል። በዚህ ቦታ ላይ ታላቅ የሆነ አስደናቂ ለዘላለም የምንኖርበትን ስፍራ አዘጋጅቶልናል። ሰማይ በእርግጥም እውነት ነው። ሰማይ በእርግጥም እውነት ነው። ይህንን ሰማይ እንድታዩትና እግዚአብሔር ወደዚህ ስፍራ እንዲጋብዛችሁ ጸሎቴ ነው። አይኖቻችሁን እንዲከፍት ሰማያዊውን ዓለም እንድታዩት ጸሎቴ ነው። አሜን። ይህንን ቪዲዮ እንደወደዳችሁት አምናለሁ። ይህንን ቪዲዮ ከወደዳችሁት ለወዳጆቻችሁ ያጋሩ፣ ሼር ያድርጉት። ደግሞ እኛንም ለማገዝ የላይክ ምልክቷን ተጫኑ፣ ኮሜንት አድርጉ፣ ሰብስክራይብ አድርገው የደውል ምልክቷን ይጫኑ። እናመሰግናለን። ተባረኩ። ሻሎም